ሰላም እንዴት ናችሁ? ሰላም ናቸው ወይ? እግዚአብሔር ይመስገን አለሁ እኔ ሰላም ነኝ። ዛሬ እንግዲህ በቤታችን ውስጥ የፀጉር ቅባት እንዴት እንደምናዘጋጅ ላሳያችሁ። ለእኔ የጠቀመኝ ነገር እዚህ ጋር ብሻለኝ፣ ከዛ ጥቁር አዝሙድ፣ እዚህ ጋር ደግሞ ለውዝ አለኝ። ወይስ ሌላ ስም አለው? እኔ እንደዛ ሲሉት ነው የማውቀው። እዚህ ጋር ደግሞ የነጭ ሽንኩርትና የቀይ ሽንኩርት ልጫውን ነው። ልጫ አጽድቼ አምሸዋለሁ። እስከሚጠቁር ሳይሆን እንደዚህ ነው የምጠቀመው። ግን ደግሞ ህንዶቹ በጣም ጥቁር አድርገው አምሰው ይቀቡታል ማለት ነው። ብዙ ጊዜ ሳያቸው እንደዛ ነው የሚያደርጉት። ግን እንደዚህ አድርጌ ነው ያመስኩት። እዚህ ጋር ደግሞ ቅርንፉድ ጨምሬያለሁ። አምስት አይነት አረኩ ማለት ነው። እዚህ ደግሞ እንደዚህ አይነት አበባ ለሽታ ነው። ይሄ ሽታው አሪፍ ነው። ይሄን ጨምሬያለሁ። ይሄ ደግሞ ወረጋል ነው መሰል ስሙ። ባህር ዛፍ ቅጠል ይሉታል፣ ግን አይደለም። የባህር ዛፍ ቅጠል አይደለም። በነገራችን ላይ ወረጋል ነው የሚሉት። እንግዲህ አስተካክሉት እናንተ። እዚህ ጋር ደግሞ ሮዝመሪ አለ፣ እርጥቡ ማለት ነው። እነዚህን የምፈጨው እና ማልፈጨው አለኝ። እፈጫለሁ። መጀመሪያ ለውዝን ነው የምፈጨው። ይህን ሰበር ሰበር አድርጌ አስቀምጠዋለሁ። በነገራችን ለፀጉር በጣም ተስማሚ ነው። እንደዚህ ፀጉር የፀጉር ቅባት የሚሸጡ ሰው የሚነግዱ ሰዎች እየሰሩ ነው እንጂ እነሱ ወይም ማለት የተለየ ነገር ኑሮት አይደለም። በቤታችን ባለን ነገር ሰርተን መጠቀም እንችላለን። ግዴታ የሁሉ መገኘት የለበትም። እንግዲህ በውሉ አላመም፣ ግን እንደዚህ ቢሆን ምንም ችግር አያመጣም። ቅርንፉዱንና ጥቁር አዝሙድ አንድ ላይ ቀላቅዬ ፈጭቻለሁኝ። ሽንኩርቱንና የነጭ ሽንኩርቱን እንትን ፈጭቸዋለሁ ማለት ነው። እዛ አንድ ላይ ቀላቅዬ ዘፍዝፌ ነው የማስቀምጠው ለትንሽ ቀን። ስለፈጨሁትኝ ችግር የለውም። ሚዛን ያህል ባላከርመውም ቢያንስ 3 ቀን 4 ቀን ማስቀመጥ፣ እዛም በላይ ማስቀመጥ ይቻላል። እና ይሄን አንድ ላይ አድርጌ በሁለት አይነት ቅባት ብቻ ነው የምሰራው። ኮኮናት ኦይል። ይሄ የማሳያችሁ ቅባት አጣር የሚባል ቦታ ነው የሚገኘው። 12 አይነት ፎቶ ካርቶኑ 12 አይነት ነው። እንትን ከ12 አይነት ነገር ነው የሚሰሩት። ጥቁር ነው፣ ወፍራም ነው ዘይቱ። ምክንያቱም ብዙ ቅመማ ቅመሞች አድርገው ነው የሚሰሩት። ጠቃሚ ቅባት ነው። ግን ደግሞ ይሄን በውድ ከመግዛት በቤታችን ውስጥ መስራት እንችላለን ማለት ነው። አሁን ይሄን የምሰራውን ቅባት እንደ ነገ ልታጠብ ከሆነ እንደ ዛሬ መቀባት እችላለሁ። ግን ተቀብቼ ከፀጉሬ ማክረም አልችልም። ምክንያቱም ፀጉሬን ይጎዳዋል ማለት ነው። በዛ ላይ ደግሞ ሽታ አለው ትንሽ። የዛን ያህል የከፋ ባይሆንም እንደ ነገ ልትታጠቡ ከሆነ እንደ ዛሬ መቀባት ትችላላችሁ። እንደገና ደግሞ ልትታጠቡ ስትሉ ማስክ ስትሰሩ የፀጉር ማስክ የምትጠቀሙ ሰው ካላችሁ ወይም ደግሞ እንዲሁ ዝም ብላችሁ ተቀብታችሁ መታጠብ ትችላላችሁ። እኔ ግን ያለ ማስክ ፀጉሬን አልታጠብም።
ምንም ቢሆን አርሬም ቢሆን የሆነ ነገር ፈልጌ ነው ማስክ ሰርቼ የምቀባው ፀጉሬን፣ ምክንያቱም እንዳይጎዳ። ከዛ ዘይቱን ጨምር ያለሁኝ እንደዚህ ሁሉንም አንድ ላይ ቀላቅዬ አስቀምጠዋለሁ ለትንሽ ቀን። እንደዚህ በደንብ ከቀላቀልኩ በኋላ በጣም ጠቃሚ ቅባት ነው። ሰርታችሁ ተጠቀሙ። የሚሰባበር ካለ በነገራችን ላይ ከፀጉር ከከረመ ቅባት ከፀጉራችን ስናከርም ሀስሩ ነው የሚነቀለው። ደግሞ የሚረግፍብን ሰው ወይ ደግሞ ፀጉራችንን ስንቀባ ውሃ እየረጨን እንደገና ደግሞ ቫዝሊን ነገር ጫፍ ጫፉ እንዳይሰነጠቅና እንዳይረግፍ ይረዳል። ይህ እንግዲህ እንደዚህ አድርጌ ያስቀምጨው በሶስተኛው ቀን እንደዚህ ረግቷን ወደ ታይ ማለት ነው። ከዛ ጠለዋለሁ በንጹህ ልብስ። እንደዚህ በደንብ አጥለዬ እንደዚህ ሆኖልኛል። ከረኑ በራሱ ጥቁር ነው፣ ደግሞ ወፍር ነው፣ ብዙም ቀጭን አይደለም። እዛ ልታጠብ ስልና እንደ ነገር ልታጠብ ከሆነ ዛሬ ማታ መቀባት እችላለሁ፣ ምንም ችግር አያመጣም። ማክረም ግን ከፀጉራችን ማክረም ግን አንችልም። ከስሩ ነው የሚነቅለው፣ እኔ አይመቸኝም። ከዛ እንደዚህ ሆኖ ወጥቶልኛል። ከረኑ እንደዚህ ነው የሆነው። በነገራችን ላይ ፀጉራችሁን ውድ ቅባት ገዝታችሁ እንደገና ደግሞ ወር ምናምን ተንከባክባችሁ ለውጥ የምታገኙ ሰው የለም። ሲጀምር በወር ውስጥ የፀጉር ለውጥ አናገኝም።